What's going on my family? እንኳን ወደ ጀነት ዩቲዩብ በደህና መጣችሁ ብያለሁ። My name is ጀነቲ። ይህንን ቻናል የከፈትኩት የእንግሊዝኛ ቋንቋን ለእናንተ ለአማርኛ ተናጋሪዎች ቀላል፣ ሲምፕል፣ አጭርና ፕራክቲካል በሆነ መንገድ ለማስተማር ነው። ጋይስ ውስብስብ ግራመር ቡክስን አያስፈልጋችሁም። only 60 ሰከንድ ብቻ በቂ ነው። በየቀኑ ትንሽ ፕራክቲስ ብታደርጉ የእናንተ እንግሊዝኛ የተሻሻለ ሌላ ታሪክ ላይ ነው የሚሄደው እምላችሁ። trust me ስለዚህ ከኔ ጋር ይህንን ጃርኒ ለመጀመር ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንዳያመልጧችሁ የደወል ምልክቱን መጫን እንዳትረሱ። let's go። ኦኬ ዛሬ የማሳያችሁ ፕሬዘንት ቴንስ የአሁን ጊዜ የሚለው ነው። እንግሊዝኛ ቋንቋ ውስጥ አሁን የሚከሰቱ ሁልጊዜ የምናደርጋቸው ልማዶች ወይም ዘላቂ እውነታዎችን ለመግለጽ ያገለግለናል። ፕሬዘንት ቴንስ በአራት ዋና አይነቶች ይከፈላል። ከሁለቱ በጣም አስፈላጊና በዕለት ተዕለት ውይይት ከምንጠቀምባቸው እንጀምራለን ማለት ነው ዛሬ። The first one simple present tense። ይህንን የምንጠቀመው በተደጋጋሚ የምናደርጋቸው ልማዶች habits፣ የዕለት ተዕለት ድርጊቶቻችን እና ኮሚኒቲዎች ጀነራል ትሩዝ የምንላቸውን የምንገልጽበት ቴንስ ነው ማለት ነው። ቀመሩን ስነግራችሁ ይህንም በደንብ ሰሙት፣ በደንብ ጻፉት። subject plus verb በቃ subject plus verb ነው የምንጠቀመው simple present tense ላይ ማለት ነው። እና እዚህ አንድ መናገራችሁ ነገር አለ። he she it ከሆነ verb ላይ s ወይም es እንጨምራለን። s ወይም es እንጨምራለን ማለት ነው። ኤግዛምፕል ሲሰጣችሁ I drink coffee every morning። እኔ በየቀኑ ጠዋት ቡና እጠጣለሁ። I drink coffee every morning። She works in a hospital. እሷ ሆስፒታል ውስጥ ትሰራለች። she ስለሆነ work ወደ works ተቀይሯል ማለት ነው። ለምን she he it ሲሆን s እና es ይገባሉ ብዬ ነገራችኋል። ወደ ሁለተኛው ስናልፍ ደግሞ present continuous tense ይህንን የምንጠቀመው አሁን በዚህ ቅጽበት እየተደረገ ያለ ድርጊትን ለመግለጽ ነው ማለት ነው። ፎርሙላው subject plus am is are plus verb ing። ከሰብጀክቱ ቀጥሎ እንደ ሰብጀክቱ ሁኔታ am is are እንጨምራለን። ከዛ verb ላይ ing እንጨምራለን ማለት ነው። አይ ሲሆን አም ነው፣ ይህ ግልጽ ነገር ነው። አይ አም የምንለው he she it ሲሆን is እንጨምራለን። we you they ሲሆን ደግሞ are እንጨምራለን። ኤግዛምፕል ልስጣችሁ። I am reading a book right now። አይ ሲሆን አሁን የሚገባው reading ing ጨምራለሁ፣ ምክንያቱም አሁን ላይ ያነበብኩ ነው የሚለው። ኦኬ ሁለተኛ they are playing football። እነሱ ኳስ እየተጫወቱ ነው። አሁን ሰዓት ላይ ምን ያደረጉ ነው? እነሱ ኳስ እየተጫወቱ ነው። ስለዚህ they you we ሲሆን are ነው የምንጠቀመው። ከዛ play ከሚለው ላይ ing ፎርም እንጨምራለን። playing football simple። አንድ ተጨማሪ ስታችሁ ኤግዛምፕል she is sleeping። እሷ እየተኛች ነው። she he it ሲሆን isን ነው እናስገባው እንጨምረው። ing ፎርም እንጠቀማለን። she is sleeping። ኦኬ እና ምንም እንትን አትበሉ፣ በቃ አትጨናነቁ። ሆነ የለም ፕራክቲስ ብቻ አድርጉ ምናምን ዘና ብላችሁ በቃ በጣም ሲምፕል እንደሆነ ነው እኔ የምነግራችሁ። ወላሂ በጣም ሲምፕል ነው። እና 3 ጥያቄዎች አሉን። እነዚህን 3 ጥያቄዎች ኮሜንት ላይ መልሳችሁን አስቀምጡ። አርሜ ምናምን አሳውቃችኋለሁ። appreciate። Peace out.